ጤና ይስጥልን አድማጮቻችን እንደምን ውላችኋል። የሰዓቱን አጫጭር መረጃዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። ህወሓት ወታደራዊ ግዳጅ እየፈጸመ መሆኑን ካደ። ቡድኑ የአውሮፓ ህብረት ያወጣውን ማሳሰቢያ ተከትሎ ባወጣው መግለጫ መሬት ላይ ያሉ እውነታዎችን በመካድ የፌዴራል መንግስቱ ላይ ተጨማሪ ክሶችን አቅርቧል። በዝርዝር እንመለከተዋለን። መከላከያ ሚኒስትርና ጌታቸው ረዳ የቃላት ጦርነት ውስጥ ገብተዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በኢፌዴሪ መከላከያ ሰራዊት ይፋዊ የፌስቡክ ገጽ አማካኝነት በስማቸው የተለቀቁ አስተያየቶች ፍጹም የፈጠራ ስራዎች መሆናቸውን በመግለጽ አስተባበሉ። በዝርዝር እንመለከታቸዋለን። አብራችሁን ቆዩ። በትግራይ ዙሪያ የድሮን ክትትሉ ቀጥሏል አለ ህወሓት። ህወሓት ወታደራዊ ግዳጅ እየፈጸመ መሆኑን ካደ። ቡድኑ የአውሮፓ ህብረት ያወጣውን ማሳሰቢያ ተከትሎ ባወጣው መግለጫ መሬት ላይ ያሉ እውነታዎችን በመካድ የፌዴራል መንግስቱ ላይ ተጨማሪ ክሶችን አቅርቧል። ህወሓት በኢትዮጵያ የአውሮፓ ህብረት ልዑክ በትግራይ ወቅታዊ ሁኔታ ላይ ያወጣውን መግለጫ የሰነዘረውን ወቀሳ ሙሉ በሙሉ ውድቅ በማድረግ ጠንከር ያለ ይፋዊ ምላሽ ሰጥቷል። የአውሮፓ ህብረት ልዑክ ህወሓት የትይዩ ክልላዊ ምክር ቤት አቋቁሟልና የግዳጅ ውትድርና ምልመላ እያካሄደ ነው በማለት የሰነዘረውን ወቀሳ ያጣጣለው ድርጅቱ ህብረቱ መሬት ላይ ያለውን ነባራዊ ሁኔታ ወደ ጎን በመተው በተሳሳተ መረጃ ላይ የተመሰረተ መግለጫ ወጥቷል ሲል ኮንኗል። ህወሓት በትግራይ ውስጥ ትይዩ ክልላዊ ምክር ቤት አቋቁሟል የሚለው ወቀሳ ሙሉ በሙሉ መሰረተ ቢስ ነው ብሏል። በትግራይ ህዝብ ስም የተቋቋመ ሌላ አዲስ ምክር ቤት እንደሌለ የገለጸው ህወሓት ቀደም ሲል በህግ የተመረጠው ብቸኛው የትግራይ ክልላዊ ምክር ቤት ከከተሞች እስከ ገጠር ማህበረሰብ ሰፊ ውይይት ከተደረገበት በኋላ ወደ መደበኛ ስራው መመለሱና ይህም በታችኛው መዋቅር በኩል ጭምር ተቀባይነት ያገኘ መሆኑን አስታውቋል። ድርጅቱ አስገዳጅ ምልመላ እያካሄደ ነው መባሉ ግልጽ ያልሆነና በማስረጃ ያልተደገፈ ክስ ነው ሲል አጣጥሎታል። ይሁን እንጂ በትግራይ ዙሪያ ከፍተኛ የወታደራዊ ኃይል ስምሪት፣ ቀጣይነት ያለው የሰው አልባ አውሮፕላን ወይም ድሮን ጥቃቶችና የአየር ላይ ክትትሎች ባሉበት ነባራዊ ሁኔታ የክልሉ ባለስልጣናት ህዝቡን ከዳግም ጭፍጨፋና ከህልውና አደጋ የመጠበቅና ራሱን የመከላከል ሞራላዊና ህጋዊ ኃላፊነት እንዳለባቸው አስገንዝቧል። የፌዴራል መንግስት የፕሪቶሪያውን ስምምነት ዋና ፈራሚ የሆነውን ህወሓትን በህግ ለመደገፍ በመንቀሳቀስና ዋና ዋና የስምምነቱ ድንጋጌዎች ሳይተገበር በመቆየት ስምምነቱን በተከታታይ እያፈረሰ ባለበት ወቅት ህብረቱ ዝምታን መምረጡን ወቅሷል። የፌዴራል መንግስት የጣላቸው የነዳጅና የንግድ እቃዎች እገዳዎች በትግራይ ህዝብ ላይ ከፍተኛ የኢኮኖሚ ሽባነትና መከራ መፍጠራቸውን እንዲሁም ተፈናቃዮች ያለበቂ ድጋፍ ለከፋ ችግር መጋለጣቸውን ድርጅቱ ጠቅሷል። ከዚህም በተጨማሪ የትግራይ ጊዜያዊ አስተዳደር የህዝቡን መሰረታዊ ጥቅም ማስከበር እንዳልቻለና በአብዛኛው የፌዴራል መንግስት ቅጥያ ሆኖ እየሰራ ይገኛል ሲል ወቅሷል። ይህ የህወሓት ጠንከር ያለ ምላሽ የሰጠው በኢትዮጵያ የአውሮፓ ህብረት ልዑክ በትግራይ ክልል ስላለው ወቅታዊ ውጥረት ባወጣው ይፋዊ መግለጫ ላይ ነው። ህብረቱ በመግለጫው በሰሜን ኢትዮጵያ ያለው ውጥረት እጅግ እንዳሳሰበው ገልጾ ህወሓት የፕሪቶሪያውን ስምምነት በሚጥስ መልኩ በትግራይ ውስጥ ትይዩ ክልላዊ ምክር ቤት ማቋቋምና በተናጠል አስገዳጅ የውትድርና ምልመላ እያካሄደ መሆኑን ጠቅሶ ነበር። ህብረቱ በሁሉም ወገኖች በኩል የፕሪቶሪያን ስምምነት በተግባር ላይ ለመዋል የሚደረጉ ንግግሮች በአስቸኳይ እንዲቀጥሉ የጠየቀ ሲሆን በአፍሪካ ህብረት ከፍተኛ ተወካይ ፕሬዚዳንት ኦሉሴጉን ኦባሳንጆ የሚመራውን የሽምግልና ጥረት ሙሉ በሙሉ እንደሚደግፍ አስታውቆ ነበር። ሚኒስትራቸው ረዳ ጦር ውስጥ ገብተዋል። የጠቅላይ ሚኒስትሩ የምስራቅ አማካሪ ጌታቸው ረዳ በኢፌዴሪ መከላከያ ሰራዊት ይፋዊ የፌስቡክ ገጽ አማካኝነት በስማቸው የተለቀቁ አስተያየቶች ፍጹም የፈጠራ ስራዎች መሆናቸውን በመግለጽ አስተባበሉ። በ1 ሚሊዮን በሚጠጉ ተከታዮች በሚታወቀው የመከላከያ ሰራዊት የፌስቡክ ገጽ ላይ የወጣው ዘገባ አቶ ጌታቸው በአንድ ብሔራዊ የደህንነት መድረክ ላይ ንግግር አድርገዋል በሚል የተለያዩ ጥቅሶችን አቅርቦ ነበር። ይሁን እንጂ ወግሃታ ፋክትስ ባደረገው ገለልተኛ ማጣራት እነዚህ ንግግሮች መነገራቸውን የሚያረጋግጥ ምንም አይነት ቪዲዮ፣ ድምጽ ቅጂ ወይም አስተማማኝ ማስረጃ ማግኘት አልቻለም። አቶ ጌታቸው ለወግሃታ ፋክትስ እንደተናገሩት በዘገባው ውስጥ የተካተቱት ጥቅሶች የእሳቸው ንግግር ሳይሆኑ በጽሁፍ አቅራቢዎች የተፈጠሩ ናቸው። የትኛውም የዘገባው ይዘት እውነታውን እንደማያንጸባርቅ የገለጹት አማካሪው በስም የሚጠቀሱ ንግግሮች በአግባቡ ተለይተውና ተረጋግጠው እንዲቀርቡ እንደሚጠይቁ አስታውቀዋል። በመከላከያ ሰራዊት ዘገባው ላይ ስለ 2013 ዓ.ም የሰሜን እዝ ጥቃት ከኤርትራ፣ ግብጽና ሶማሊያ ጋር ተፈጠሩ የተባሉ ጥምረቶች እንዲሁም ጽምዶ ተብሎ ስለተጠራው ህብረትና የፖለቲካ ውድቀት የተጠቀሱ ዝርዝር ነጥቦች ይገኙበታል። በተጨማሪም በጦርነቱ ወቅት የነበሩ ወታደራዊ ስሌቶች፣ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መዘግየትና
የኢትዮጵያ ሶማሊያ ግንኙነት ጉዳዮች ላይ አቶ ጌታቸው አስተያየት እንደሰጡ ዘገባው በስፋት አስፍሮ ነበር። ይሁን እንጂ እነዚህን እጅግ ወሳኝና ታሪካዊ ክስተቶች የያዙ ጥቅሶች የሚያረጋግጥ ምንም አይነት የሰነድ ወይም የድምፅ ማስረጃ ከጽሁፉ ጋር አልተቀረበም።